ጋይዝ ይህን ጦጣ አይታችሁታል? ለዚህን ሰሞን በአንዴው ቫይራል ሆነና ታሪኩን ገብቼ ሪሰርች ሳደርገው በጣም አሳዛኝና አስተማሪ ነው። ታሪኩ የጦጣ በልጅነቱ እናቱ ትታው ሄዳ ነበር እና ያዳኑት ሰዎች ደግሞ ያላሳዳጊ እንዳያድግ በጃፓን ውስጥ አንድ ዞ ውስጥ ጨመሩት። እዚያ በጨመሩት ጊዜ ሌሎቹ ጦጣዎች ይህን ትንሹን ጦጣ በጥሩ መንገድ አልተቀበሉትም። በሚቀርባቸው ጊዜ እየገፉት እያሯሯጡም እያሰቃዩት፣ ይባስ ብሎ ደግሞ መሬት ላይ እየጎተቱ ያንሸራትቱት ነበር። እዚያ የነበሩት ዙ ኪፐሮችም ደግሞ የብቸኝነት ስሜት እንዳይሰማው ብሎ አንድ ጦጣ የሚመስል አሻንጉሊት ሰጡት። ጋይዝ ይህን ታሪክ ደግሞ በመንፈሳዊ አንግል ስናየው በህይወታችን ሰዎቹ ሌላኛ በጎ ነገር ላይ ያስቡልን ይችላል፣ ግን እግዚአብሔርን ከቀረብነው እሱ መቼም አይተወንም። አይነው እግዚአብሔርን አንዳንዴ ትረስት ማድረግ ይከብዳል፣ ግን ይህን ሰው ወይም እችን ሴት ፉሊ ትረስት አደርጋለሁ ከምንም በላይ ከማለት ይሻላል። ከዚህ ነው ሰው ሁሌ ሊከዳን ይችላል። በሌላም መንገድ ካየነው ደግሞ የሰው ባህሪ ተለውጦብን ፈተና በሚሆንብን ጊዜ በዚያ ጊዜ በንዴት ካልፈነዳንባቸው እና ሰከን ብለን በፍቅር ብናናገራቸው እግዚአብሔር የእኛ ክርስቲያናዊነት በሚጎላበት ጊዜ ይደሰታልም ይመሰገናል። ጋይዝ እግዚአብሔር ይህን ነገር ተጠቅሞ በጣም ትልቅ ነገር ሊያስተምረን እየሞከረ ነው። ደሴም ወይ ቅዱስ ያሬድን በትል እንዳስተማሩ አይዟችሁ ጋይዝ እንበርታ። ጉዞ ወደ መንግስተ ሰማያት እንደ ሲኦል ነው ፊል የሚያደርገው። እግዚአብሔር ከኛ ጋር ነው፣ እንሸነፍም። ይሄን ያስፈልጓል ወይም ያስፈልጋታል ብላችሁ ለምታስቡት ሰው ላኩላቸው እና ፎሎ ማድረግም እንዳረሱ። እዚህ ጋር ቤተሰብ ልገነባ እየሞከርኩ ስለሆነ በጣም ነው የምወዳችሁ። ሰላም ሁኑልኝ።